ክፍል 2 የኑሮ ዘዴዎች አምስቱ የቴክኖሎጂ አብዮቶች ዕለት ተዕለት ህይወታችን። ጤና ይስጥልን የኑሮ ዘዴዎች ቤተሰቦች፣ ዛሬ ልዩ ቀን ነው። አምስቱ የቴክኖሎጂ አብዮቶች ዕለት ተዕለት ህይወታችን። ዛሬ የምናያቸው 5 ዘዴዎች ዝም ብሎ መረጃ ብቻ አይደለም፣ የብዙዎቻችሁ የስራ ጫና የሚቀንሱ፣ ገንዘባቸውን የሚቆጥቡና ዲጂታል ዳይነታቸውን የሚያረጋግጡ የህይወት አድን ዘዴ ናቸው። ቴክኖሎጂ በየቀኑ እየተቀያየረ ነው። እኔ በአስተዳደርና በመምህርነት ስራዬ ውስጥ ያየሁት አንድ እውነታ ቢኖር የሚለፋ ሳይሆን ቴክኖሎጂ የሚጠቀመው ነው ውጤታማ የሚሆነው። በተለይ እስከ ቪዲዮ መጨረሻ ለሚቆዩት ተመልካቾች ስልካቸው ላይ ብቻ ተቀብሮ የሚገኘው ማንም የማይነግራችሁ አንድ ቦነስ ዘዴ አሳያቸዋለሁ። ስለዚህ እስከ መጨረሻ ደቂቃ ድረስ አብራችሁ ቆዩ። አምስቱ የቴክኖሎጂ አብዮቶች ዕለት ተዕለት ህይወታችን ክፍል 2 ዘዴ 1 የቴሌግራም ደህንነት ሃኪንግ መከላከያ። ይሄ ለምን አስፈለገ? በአሁኑ ሰዓት በቴሌግራም የሚደረጉ መጭበርበራዎች በዝቷል። ሎተሪ ደርሰዋል ወይም ሊንኩን ንካ ተብሎ አካውንታቸውን የተወሰደባቸው ብዙ ሰዎች አሉት። እሺ ተመልካቾች፣ አሁን ወደ ተግባራዊ ስልጠና እንግባ። ስልካችሁን አውጡና ከኔ ጋር አብራችሁ አድርጉ። የቴሌግራም አካውንታችሁ እንዳይጠፋ የምናደርግበት ወሳኝ መንገድ ነው። መጀመሪያ ቴሌግራማችሁን ትከፍታላችሁ። ከላይ በግራ በኩል ያለው 3 ሰረዝ በመንካት ሴቲንግ ውስጥ እንገባለን። በመቀጠል ቁልፍ ምልክት ያለበት ፕራይቬሲ ኤንድ ሴኩሪቲ የሚለውን እንጭናለን። እዛ ጋ ነው እንግዲህ ምስጢሩ ያለው። አሁን ዋና ቦታ ደርሰናል። 2 ስቴፕ ቬሪፊኬሽን የሚለውን ንኩት። ሴት ፓስወርድ የሚለውን ስትጭኑ ጠንከር ያለው የማይረሳው ፓስወርድ ይጠይቃቸዋል። እዛ ጋ አንድ ትልቅ ብላት ልንገራቸው። ፓስወርዱን ከሞላችሁ በኋላ ሂንት ወይም ፍንጭ የሚል ቦታ ይመጣል። እዛ ቦታ ላይ ፓስወርዱን ራሱን እንጽፋለን። ይልቁንም ፓስወርዱ እንድታስታውሱ የሚያረጋችሁ ሌላ ሰው ማግኘት የማይችለውን ማስገባት ትችላላችሁ። ለምሳሌ የልጅነት ጓደኛቸውን ከሆነ አበበ የሚለውን ሊሆን ይችላል ትጽፋላችሁ። እዛ ፍንጭ ላይ የሰፈር ጓደኛ ብላችሁ መጻፍ ትችላላችሁ። ለምሳሌ ሰፈር ጓደኛ ታሪኩ እዛ ብላችሁ ብትጽፉ። የኢሜል አስፈላጊነት አሁን በጣም ወሳኝ ቦታ ላይ ነው። ብዙዎች የሚሳሰቱት እዚህ ጋር ነው። ፓስወርዱን ከሞላችሁ በኋላ ኢሜል ማስገባት ስለመሰለቻቸው ይዘሉታል። ፓስፖርቱ ቢጠፋባችሁ አካውንቱን መልሶ ለማግኘት ብቸኛው መንገድ ይህ ኢሜል ነው። ኢሜል ካላስገባችሁ ፓስወርዱ ቢጠፋ ያን አካውንት ለዘላለም አታችኋል ማለት ነው። ስለዚህ የምትጠቀሙበት ትክክለኛ ጂሜል እዚህ ጋር አስገቡ። እሺ አሁን እስቲ ቪዞን ፓውድ አድርጎትና ይህን ሴቲንግ አስተካክሉ። ከዛም ተመለሱ። አስተካክላችሁ ስትመለሱ ኮሜንት ላይ ደን ብላችሁ አስተካክያለሁ ብላችሁ ጻፉልኝ። ስንት ሰው አካውንቱን እንደጠበቀው ማየት ፈልጋለሁ። ሁለተኛ እጅግ አስፈላጊ ዘዴው እንለፍ። ዘዴ 2 ጂማናይ ኤአይ የእርሶ ዲጂታል ረዳት። ይህ ዘዴ ለእኔ በጣም ልዩ ነው። ለምን መሰላችሁ?
እኔ ራሴ በትምህርት ቤት አስተዳደርና በመምህርነት በነበርኩበት ጊዜ የፈተና ጥያቄዎች ለማውጣት፣ የተማሪዎችን ውጤት ለመተንተን፣ ሪፖርቶችን ለማስተካከል ስንት ሌሊት እንቅልፍ አጥቼ እንደሰራው አውቃለሁ። ያኔ ወረቀቶችን ላይ ተከምረን የምናሳልፈው ወይስ የምናልፈው ድካም ዛሬ የታሪክ ትዝታ ሆኗል። አሁኑ ዘመኑ ተቀይሯል። እኛ ከዘመኑ ጋር አብረን መራመድ አለብን። አሁን ሊያሳያችሁ የሚፈልገው ጂሜናይ ኤአይ የተባለው ድንቅ መሳሪያ። ይህ መሳሪያ እንደ አንድ በጣም ጎበዝ ረዳት አድርጋችሁ ቁጠሩ። እንዴት መጠቀም እንደምትችሉት ሁለት ምሳሌዎችን ሊያሳይ። ምሳሌ አንድ፣ እስቲ እዛ ጋር ለምሳሌ በእንግሊዝኛ ፕሊዝ ፕሪፔር ቴን ኮሽንስ አባውት ባትል ኦፍ አድዋስ ዊዝ ኮሬክት አንሰር ብላችሁ ብጽፉ ተመልከቱት። በጥቂት ሰከንዶች ውስጥ ጥያቄዎች በዝርዝር አቀረበልኝ። ይህ ለመምህራንና የፈተና ዝግጅት ጊዜ እንዴት እንደሚቆጥቡት ጊዜን እንዴት እንደሚቆጥቡት አስቡት። ምሳሌ 2 ደግሞ ሌላ የቢሮ ስራ እንሞክር። ለአንድ ተማሪ ወላጅ የልጆቹ የባህሪ መሻሻያ የሚያሳይ አጭርና አበረታች ደብዳቤ ጻፍልኝ አልኩት። ውጤቱን ይዩት። አማርኛ ምን ያህል ጥረት እንዳለውና ስሜትን እንደሚገልጽ ተመልከቱት። እናንተ የምትጠበቅባችሁ ስሙን መቀየር ብቻ ነው። እንግዲህ አንዳንዶች አርቲፊሻል ኢንቴሊጀንስ ሰዎችን ሰነፍ ያደርጋል ይላሉ። ቴክኖሎጂ በአግባብ መጠቀም ብልህነት ነው እንጂ ስንፍና አይደለም። 3 ሰዓት የሚፈጀውን አሳልጭ ስራ 5 ደቂቃ ከጨረሰን የቀራው ጊዜ ለቤተሰቦቻችንና ለሌላው ምርታማ ዓላማ ብናውል አሪፍ አይደል? እናንተስ ኤአይ ስራ ያቃልላል ወይስ ሰነፍ ያደርጋል ያላችሁ እንደሆነ ሀሳብ በኮሜንት ላይ በግልጽ ጻፉልኝ። ዘዴ 3 የነጻ ትምህርት ስልቶች። የሶስተኛ ዘዴ ስናልፍ አንድ ትልቅ እውነታ ሊያስታውሳችሁ፣ እውቀት ከገንዘብ በላይ ይባላል። በአሁኑ ዘመን ደግሞ እውቀት በገንዘብ ብቻ የሚገዛ ሳይሆን በላፕቶፖችና በስልኮች ውስጥ በነፃ የሚገኝ ሀብት ነው። እኔ ለምሳሌ የታሪክ ጥናቶችን ሲያደርግና መረጃዎችን ስሰበስብ ዩቱብ እንደ ትልቅ ዘመናዊ ቤተ መጻፍ አድርጌ ነው የምጠቀመው። ግን ብዙዎቻችን ፈልጌ አጣው ወይም ትምህርቱ የተቆራረጠ ነው ትላላችሁ። ምስጢሩ ያለው አጠቃቀማችሁ ላይ ነው። ለምሳሌ ግራፊክ ዲዛይን መማር ፈልጋችሁ ሃው ቱ ለርን ግራፊክ ዲዛይን ብላችሁ ሰርች ብታረጉት በየቦታ የተበታተኑት ቪዲዮዎችን ነው የምታገኙት። ይልቁንም እንዲህ ብላችሁ ፈልጉት፣ ግራፊክ ዲዛይን ፉል ኮርስ ፎር ቢግነር 2026። ይህ ፉል ኮርስ የሚለው ቃል ከአጀማመር እስከ መጨረሻ የሚያሰናዳ አንድን ሙያ ሙሉ በሙሉ ሊያስተምራቸው የሚችል የተሟላ የቪዲዮ ስብስብ እንድታገኙ ይረዳቸዋል። ዓለም አቀፍ እውቅና ያላቸው እንደ ኮሴራና ኢዴክስ ያሉት ድረገጾች ደግሞ ከታዋቂ ዩኒቨርሲቲዎች በነፃ እንደምትማሩ እድል ይሰጣቸዋል። እናንተ ብቻ ፍላጎት ይኖራቸው እንጂ መረጃ ሞልቷል። እስቲ ኮሜንት ላይ እንነጋገር። እናንተ በነፃ መማር የምትፈልጉት የትኛው የትምህርት ዘርፍ ነው? ኮዲንግ፣ ቋንቋ ወይስ ሙዚቃ? የምትፈልጉትን ዘርፍ ጻፉልኝ። እኔ ደግሞ ለዚህ ዘርፍ የሚያስፈልጉት ምርጥ የተመረጡ ቻናሎችን ይጠቁማቸዋል። ዘዴ 4 ስልኩን ወደ ፕሮፌሽናል ስካነር ይቀይሩ። ወደ አራተኛ ዘዴ ስንገባ ሁላችንም የምናውቀው
አንድ አሰልቺ ነገር አለ። አንድ ሰነድ ወይም ፎርም ኮፒ ቤት ሄዳችሁ ወረፋ መጠበቅ፣ ብር መክፈል፣ ከዛም በላሽቶብኛል በፍላሽ ስጠኝ ወይስ ላክ ማድረግ ሰልችቷቸዋል። አሁን አውጣው ጉግል ድራይቭ ውስጥ ግቡ። ከታች በኩል ያለው ፕላስ ምልክቱን ስትጭኑ ስካን የሚል የካሜራ ምልክት ይመጣል። ይህን መጽሐፍ ገጽ ፎቶ ሊያንሰው ተመልከቱት። ስልኩ በራሱ የወረቀቱን ጥቁር ጠርዞችን አስወግዶ ጽሑፉን አጉልቶ አጥልቶ ልክ እንደ ፎቶኮፒ ማሽን ጥርት ያለ ፋይል አድርጓል። ሴቭ ስንለው ወዲያውኑ ወደ ፒዲኤፍ ይቀይረዋል። ይህ ዘዴ አንድ የሚገርመው ምስጢር አለው። እሱም ኦሲአር ወይም ጽሑፉን ለይቶ የማወቅ ችሎታ ነው። ለምሳሌ 100 ገጽ ያለውን መጽሐፍ በዚህ መንገድ ስካን ካደረጋችሁ በኋላ ላይ ሰርች በሚለው ቦታ አንድ ቃል ብጽፉ ስልኩ ከመጽሐፍ ውስጥ ያ ቃል ያለበት ገጽ ፈልጎ ያወጣላችኋል። ወደ አምስተኛና መጨረሻ ዘዴ ደርሰናል። ዘዴ 5 ያለ ኢንተርኔት መጓዝ። ሁላችንም እንደምናውቀው ኢትዮጵያ ውስጥ ዳታ በድንገት ሊያልቅ ይችላል፣ ወይም ማብራት ሲጠፋ ኔትወርክ ተከትሎ ይጠፋል። እንዲህ ባለ ሰዓት አዲስ አካባቢ ብትሆኑ መንገዱ ቢጠፋችሁስ? ብዙዎቻችን ጉግል ማፕ ለመጠቀም የግድ ኢንተርኔት ያስፈልጋል ብለን እናስባለን። ግን ምስጢሩ ይሄ አይደለም። አሁን ወዲያውኑ እስቲ ስልካችሁ ላይ ጉግል ማፕ ክፈቱ። ፕሮፋይላቸውን በመንካት ኦፍላይን ማፕ የሚለውን ምረጡ። ሴሌክት ዩር አውን ማፕ የሚለውን ትጭናላችሁ። የምትኖሩበት ከተማ ለምሳሌ አዲስ አበባ በካሬ ውስጥ አስገቡና ዳውንሎድ በሉት። ተመልከቱት። አሁን ስልኬ ላይ ምንም አይነት ኢንተርኔት የለም። ኦፍላይን ነው ያረኩበት ስልኬን፣ ወይስ አውሮፕላን ሞድ ነው ያረኩበት። ነገር ግን የፈለኩበት ስፍራ ስም ብጽፍ አቃቂ ቃሊቲ ክፍለ ከተማ ብዬ ብጽፈው ስልኩ መንገዱን በግልጽ ያሳየኛል። ምክንያቱም ካርታው ቀድሜ ስልኬ ውስጥ ጭኜዋለሁ። ይህ ዘዴ በተለይ ለሹፌሮች፣ ለቱሪስቶች፣ ለስራ አዲስ አካባቢ ለሚሄዱ ሰዎች ህይወታቸውን ያቀልላቸዋል። ቢያንስ የምትኖርበት ከተማ ካርታ ኦፍላይን ሴቭ አርጋችሁ መያዛችሁን እንዳትረሱ። እስከ መጨረሻ ድረስ አብራችሁ ስለቆያችሁኝ ከልብ አመሰግናለሁ። ቃል በገባሁላችሁ መሰረት የዛሬው ቦነስ ምክር ያው የስልካችሁ ዳታ በጣም የሚበላችሁ ከሆነ ቴሌግራም ላይ ሴቲንግ ውስጥ ገብታችሁ ዳታ ኤንድ ስቶሬጅ የሚለውን ገብታችሁ አውቶማቲካሊ ሚዲያ ዳውንሎድ የሚለውን አማራጮችን ሙሉ ኦፍ ወይስ አርጉት ወይስ አጥፉት። ይህ ሳታውቁት የሚበላችሁት ዳታ ቢያንስ 50% ይቀንሳል። እንግዲህ ዛሬ ያየናቸው 5 የቴክኖሎጂ ዘዴዎች ከነዚህ ውስጥ እናንተ በጣም የጠቀማችሁ የትኛው ነው? ኮሜንት ላይ አስታውቁ። ይህ ቪዲዮ ጠቃሚ ሆኖ ከተገኘው ለጓደኞች ሼር አድርጉት። ለቻናሉ አዲስ ከሆናችሁ ደግሞ ሳብስክራይብ አድርጉት። በቀጣዩ ክፍለ ጊዜ ሌላው አስደናቂ ነገር ይዤላችሁ ቀርባለሁ። ለዛሬ በቃል ቻው።